እነ ሽመልስ አብዲሳ በሸገርና በሞጆ ከተሞች ህጋዊ ቤቶችን ጭምር ማፍረሳቸውን እንደቀጠሉ ነው። የሸገር ከተማ አስተዳደር በባለፈው ጊዜ ሁሉም የማይመጥኑ ቤቶች ይፈርሳሉ ባለው መሰረት የድሃ ቤቶችን ማፍረስ ጀምሯል። ድሃን የሚጸየፈውና ከተሜን የሚያሳድደው የብልጽግናው አገዛዝ በየአቅጣጫው የዜጎችን ቤት ማፍረስ ዋነኛ ስራው አድርጎታል። ከዚህ ቀደም ቤታቸውን ያፈረሰባቸውን ሰዎች ህጋዊ ድሃ አድርገናቸዋል ያለው የሸገር ከተማ አስተዳደር ለገጣፎ ከአባ ኪሮስ 3 ኪሎ ሜትር አካባቢ ወረገኑ ገዋሳ የሚባል ሰፈር በመደዳው ለማፍረስ ቄሮችን አሰማርቶ ቀለም እየቀባ ነው። ነዋሪዎችም ከከተማ ሸሽተን ኪራይ ይቀንሳል በሚል ነበር እየገባ ነው። የቤት ባለቤቶችም ጥሪታችንን አራክፈን ነበር የገዛ ነው፣ ከዚህ በኋላ ከሀገራችን የት እንሂድ ሲሉ ይጠይቃሉ። በተመሳሳይ በሞጆ ከተማ ጨረቃ ቤት በማለት በአንድ ቀበሌ ብቻ ከ400 በላይ የሚሆኑ ቤቶችን ለማፍረስ የቀበሌ አመራሮች ቀይ ቀለም እየቀቡ እንደሚገኙ እየተገለጸ ነው። ነገር ግን እነዚህ ቤቶች ከአዋጅ በፊት የተነሱ ማለትም 2004 እና ከዛ በኋላ ሲሆኑ ካርታ ወጥቶላቸው ህጋዊ ይሁኑ የተባሉ ነበሩ። ሂደቱም ተጀምሮ ነበር የሚሉት አስተያየት ሰጪዎች፣ ይሁን እንጂ ከ2005 ወዲህ ያሉ ቤቶችን ለኢንቨስትመንት ተፈልገዋል። ሞጆ ደረቅ ወደብ ለወጣቶች መዝናኛ ሊሰራበት ነው ተብሎ እንዲወሰኑ ተደርጓል። ህዝቡንም ምትክ እንሰጣለን ተደራጁ በማለት አፍርሰው ቦታውን ግን በሙስና ለግለሰብ መርተውታል። ህዝቡም ያለ አቅሙ ተከራይቶ በችግር እየኖረ ነው የሚሉት ነዋሪዎች አሁንም እነዚህን ለማፍረስ እየተዘጋጁ ይገኛሉ ብለዋል። ይህም ህዝብ ችግርተኛ ህዝብ ነው። በዚህ ኑሮ ውድነት ብዙ የለፋበት መኖሪያ ቤቱንም ቢያጣ ምን ሊሆን እንደሚችል ግልጽ ነው ሲሉ አብራርተዋል።